ሰላም ውድ የጡርቤ ስፖርት ተከታታዮች፣ ዛሬ እንግዲህ የወራቤ ከተማ አስተዳደር ኳስ ክለብን ወክሎ በማዕከላዊ ኢትዮጵያ ክልል የክለቦች ሻምፒዮና ላይ ተሳታፊ የሆነውን የሉካን ቡድን ዛሬ ሽኝት ተደርጎለታል። የከተማው የወጣቶችና ስፖርት ጽሕፈት ቤት ኃላፊ እንዲሁም ሌሎች የተለያዩ እንግዶች በተገኙበት ሽኝት ተደርጓል። ተጫዋቾቹ ታዳጊ ከመሆናቸው አንጻር ከፍተኛ እግር ኳስ ፍላጎት ያላቸው ከመሆኑ አንጻር የስልጤ ዞን የውስጥ ለውስጥ የወረዳዎች የእግር ኳስ ውድድር ካለቀ በኋላ እስካሁን ባለው ጊዜ በልምምድ ሂደት ያሳለፉት ጊዜ ረጅም ነውና ሚያንስ አይደለም። ከዚህ አንጻር ዞኑ እግር ኳስ ማህበረሰብ የዞኑ እግር ኳስ ቤተሰብ ውጤት ይጠብቃል። ከነዚህ ቲሞች ሁሉም ስልጤ ዞንን በየወረዳው ወክለው የሚመጡ ሆሳና ከተማ የሚሄዱ ክለቦች ውጤት እንዲያመጡ የስፖርቱ ቤተሰብ ይጠብቃል ማለት ነው። ለእነሱ መልካም እድል እንመኛለን። ዛሬ እንግዲህ ሆሳና ገብተዋል። የተወሰኑት እንደደረሱም ሰምተናል። ነገ የሚጀምር ይሆናል ማለት ነው። ጡርቤ ስፖርት ውጤቱን እየተከታተለ ለእናንተ የሚያደርስ ይሆናል። የስልጤን እግር ኳስ ከፍ እንደምታደርጉ በእጅጉ እናምናለን። ለሁሉ መልካም እድል እንመኛለን። ሰላም ጡርቤ ስፖርት።